ተመስገን ምትኩ ይባላል። የመጣሁት ከሻሸመኔ ነው። የማገለግልበት ቤተክርስቲያን ጉባኤ እግዚአብሔር ቤተክርስቲያን ነው። ዝማሬ ለኔ ህይወት ነው። ከእግዚአብሔር ጋር ያለኝን ግንኙነት የምገልጽበት መንገድ ነው። ዝማሬ ለኔ ዝማሬን የጀመርኩት ከዚህ በፊት በነበርኩበት በኦርቶዶክስ ቤተክርስቲያን በዛ ስራ ነበረ፣ በዛ አገልግሎት ነበር ማሳልፈው። ከዛ ከመጣው በኋላም ደግሞ ሰዎች በሰጡኝ ምስክርነት አማካኝነት ወደ ዝማሬ አገልግሎት ገብቻለሁ። ኦኬ ከዚህ በፊት አንድ ሲንግል መዝሙር ሰርቻለሁ። የራሴን በራልኝ መዳኔ የሚል አንድ ሲንግል መዝሙር ለቅቄያለሁ። ከዚህ በኋላ ደግሞ ከእግዚአብሔር ጋር አልበም ለመስራት ሩጫ ጀምሬያለሁ። በቅርቡም ደግሞ ተሳክቶ ለህዝብ እንደሚደርስ ተስፋ አደርጋለሁ። ኦኬ በራልኝ መዳኔ ለመዳን ብዬ ምንም አልከፈልኩ፣ በኩራት ላወራ አንዳች አላረኩ፣ በበዛው ቸርነት በማይጠፋው ፍቅር የእዳዬን ጽፈት አለ ሁሉ ይቅር። በራልኝ በራልኝ መዳኔ በራልኝ በራልኝ መዳኔ በራልኝ በራልኝ መዳኔ በራልኝ በራልኝ መዳኔ ታጥቤ ነጽቼ ምረትን አግኝቼ በራልኝ መዳኔ። ይህን ይመስላል። መዝሙርን በሁለት መንገድ ነው። አንዳንዴ መንገድ ላይ እየሄድኩም ውስጤ ላይ ይፈሳል። አንዳንዴ ደግሞ በጸሎት ጊዜም እያለው መዝሙርን እቀበላለሁ። ቻሌንጅ ሊያደርገው የሚችለው አንደኛ ከኛ ቀድመው መዝሙርን መስራት የጀመሩ ሰዎች ከታች ላሉት ዘማሪያን የሚሰጡት ምንም አይነት ነገር የለም። ሁለተኛው ደግሞ አሁን ላይ ላሉ ዘማሪያኖች ደግሞ ትልቁ ቻሌንጅ የሚያደርገው ገንዘብ ቻሌንጅ ያደርጋቸዋል በብዙ አንግል። እሱ ነው ብዬ አምናለሁ። ያው ቅድምም እንደተናገርኩት አንድ አልበም ለመስራት ዝግጅት ላይ ነኝ። ቃል ብቻ ይናገር የሚል አልበም ይዤ ወደ እየመጣው ስለሆነ በዛ ስራ ጠብቁኝ። በመጀመሪያ ለዚህ እድል ያበቃኝን ልዑል እግዚአብሔርን ላመሰግን እፈልጋለሁ። ሁለተኛ ደግሞ ቤተሰቦቼን ላመሰግን እፈልጋለሁ። በሶስተኛ ደረጃ ደግሞ የቤተ ክርስቲያኔን ፓስተር በዚሁ አጋጣሚ ላመሰግን እፈልጋለሁ። አቤት ምሕረት እንዴት ታላቅ ነው! አቤት ምሕረት እንዴት ታላቅ ነው! መለኪያ የለው መስፈሪያ የለው እንዴት ታላቅ ነው! እንደምን ታላቅ ነው! አቤት ምሕረት እንዴት ታላቅ ነው! አቤት ምሕረት እንዴት ታላቅ ነው! መለኪያ የለው መስፈሪያ የለው እንዴት ታላቅ ነው! እንደምን ታላቅ ነው! ያንተ ምሕረት ከማን ጋር ይስተያይ? ከፈጠርከው ፍጥረት ከምድር ወይ ሰማይ የሚስተካከል ማን አለ በውኑ? አምላኬ ምሕረት ያክላል አንተኑ። ያንተ ምሕረት ከማን ጋር ይስተያይ? ከፈጠርከው ፍጥረት ከምድር ወይ ሰማይ የሚስተካከል ማን አለ በውኑ? አምላኬ ምሕረት ያክላል አንተኑ። መለኪያ የለው መስፈሪያ የለው እንዴት ታላቅ ነው!
መለኪያ የለው መስፈሪያ የለው እንዴት ታላቅ ነው ሳይታዘዝ ጠላት እጅ ገብቶ ሳምሶን ወደቀ ከመስመር ወጥቶ ግን ምሕረት ለምኖ መቼ አፈረ የራሱም ፀጉር ማደግ ጀመረ በሕይወት ከሠራው በሞቱ ባሰ ለዛ ኪዳን ሰው ምሕረት ደረሰ አንድ ዕድል ብቻ ባይለምንህ ይኖር ነበር በቸርነት እንዴት 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 ታላቅ ነው እንዴት 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 ታላቅ ነው እንዴት ኧረ እንዴት 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 ታላቅ ነው እንዴት 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 ታላቅ ነው እንዴት ያንተ ምሕረት አቤት ምሕረት እንዴት ታላቅ ነው አቤት ምሕረት እንዴት ታላቅ ነው መለኪያ የለው መስፈሪያ የለው እንዴት ታላቅ ነው እንደምን ታላቅ ነው ብትጨምርለት 15 ዓመት ተዝቆ ከማያልቅ ከሰፊው ምሕረት ከኖረበት ዕድሜ ከምሕረት ወስዶ አንተን ሳያከብር ጨረሰው በባዶ እኔ ግን ገብቶኛል የቃል እውነት ለካ ምዘምረው ባንተ ምሕረት መልካምነትህን እዘምረዋለሁ በጉልበቴ ሳይሆን በምሕረት አለው እንዴት 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 ታላቅ ነው እንዴት 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 ታላቅ ነው እንዴት ኧረ እንዴት 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 ታላቅ ነው እንዴት 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 ታላቅ ነው እንዴት ያንተ ምሕረቱን አይቼ ነው ፍቅሩን ቀምሼ ነው ዛሬ ደስ ብሎኝ በፊት ቆሜ ምዘምረው ዛሬ ደስ ብሎኝ በፊት ቆሜ ምዘምረው ምሕረቱን አይቼ ነው ፍቅሩን ቀምሼ ነው ዛሬ ደስ ብሎኝ በፊት ቆሜ ምዘምረው ዛሬ ደስ ብሎኝ በፊት ቆሜ ምዘምረው
እሺ ተመልካቾቻችን ለዛሬ ያዘጋጀውላችሁ ፕሮግራም ይህንን ይመስል ነበረ። አብራችሁን ጌታ እንዳመለካችሁ እንደተጠቀማችሁ ተስፋ እናደርጋለን። በሚቀጥለው ሳምንት እንዲሁም በተመሳሳይ ፕሮግራም ከሌሎች ዘማሪያን ጋር ጠብቃችኋለሁ። እስከ ሳምንት መልካም ጊዜ እንዲሆንላችሁ እመኛለሁ። በተጨማሪነት አብራችሁን በዚህ ፕሮግራም ላይ መሳተፍ የምትፈልጉ ዘማሪያን ስክሪን ላይ በመታገኙት ስልኮች በመደወል እንዲሁም የምንሰጣችሁን መረጃ በመቀበል አብራችሁን መስራትና ማገልገል የምትችሉ መሆኑን ልናሳውቃችሁ ወዳለው መልካም ጊዜ